ሰላም ውድ የስታር ቮይጅ ቤተሰቦች እንዴት ከርማችኋል? እንደተለመደው ዛሬም በአዲስ ቪዲዮ መጥተናል። አብራችሁን ቆዩ። በዛሬው ቪዲዮአችን ላይ የኮከቦችን ተስማሚ የሥራ ዘርፍ የምንነግራችሁ ይሆናል። አብራችሁን ቆዩ። የስኮርፒዮኖች ተስማሚ የሥራ መስክ ከጥቅምት 14 እስከ ህዳር 13 የተወለዱ የስኮርፒዮ ኮከብ ይወክላቸዋል። ስኮርፒዮኖች ሁሉንም ነገር በጥልቅና ዕውቀት በተሞላበት መጠን ማወቅ ይፈልጋሉ። ነገሮችንም አስፍተው የሚያዩ ሲሆኑ የሰዎችን ችግር መረዳትና ድጋፍ ማድረግ ላይም ጎበዝ ናቸው። በዚህም ቋሚ ታማኝና የረጅም ጊዜ ጓደኝነትን ይፈጥራሉ። ስኮርፒዮኖች የቴራፒስት ዕውቀት ስላላቸው የሰውን የውስጥ ችግር መረዳት ይችላሉ። በዚህ ላይ የሌሎችን ሚስጥር መጠበቅ ላይ ጎበዝ ናቸው። በአጠቃላይ ስኮርፒዮን ምን አይነት ስራ የሚወዱ ይመስሏችኋል? በቦምብ የቆሰለ ሰው የሚረዱ ወይስ ውስብስብ ቀዶ ጥገናዎችን በስኬት የሚያደርጉ? እመኑኝ፣ ስኮርፒዮኖች በየትኛው የሥራ ዘርፍ ላይ ቢሆኑ ትፈልጋላችሁ? እስከ ጥግ ትኩረት አድርጎ መስራትን ያውቁበታል። ነገር ግን አጠገባቸው አታንዣቡ፣ ነፃነትና የሰራተኞቻቸውን እምነት ይፈልጋሉ። ግለኝነታቸው እንዲጠበቅላቸው ይፈልጋሉ። ይህ ማለት ከነሱ ፍቃድ ውጪ ማንም ሰው ስራቸው ለሕዝብ ይፋ እንዲያደርገው አይፈልጉም። የስኮርፒዮን ጠንካራ ጎኖች። ስኮርፒዮኖች ታታሪ፣ የፈጠራ ችሎታ ያላቸው፣ እምቅ ብቃትና ቆራጥነት እንዲሁም ብዙ ጊዜ ሰውን ሳይጠብቁ ይሰራሉ። በጣም የሚጓጉለት ነገር ቢሆን ይመርጣሉ። የስኮርፒዮኖች ስኬታማ የሥራ መስክ። ስኮርፒዮኖች ሳይኮሎጂስት፣ ሕግ አዋቂ፣ የበጎ አድራጎት ድርጅት ሰራተኛ፣ መርማሪ ፖሊስ፣ አስተማሪ፣ ሳይንቲስት፣ ሰርጂን፣ ፖለቲከኛ፣ ጸሐፊ፣ ቴራፒስት፣ ዶክተርና እንዲሁም አስትሮሎጂስት አንዳንድ ጥበባት ላይ ጎበዝም ናቸው። ለስኮርፒዮኖች ተስማሚ ያልሆኑ የሥራ መስኮች። ትልቅ ዕውቀት ሳይኖራቸው የሚሰሩት ሥራና ሳያምኑበት የሚያደርጉትን ነገር መስራት ስኬታማ ያደርጋቸው። ውድ የስታር ቮይጅ ቤተሰቦች የዛሬው ቪዲዮአችን ይህን ይመስላል። ቪዲዮአችንን ከወደዱት ላይክ፣ ሼር፣ ሰብስክራይብ ማድረጉን አይርሱ። ሰላም።